ዛሬ ማሳያችሁ ስልካችሁን ብቻ በመጠቀም ከእንደዚህ አይነት የቪዲዮ ኳሊቲ ወደ እንደዚህ አይነት የቪዲዮ ኳሊቲ እንዴት እንደምትለውጡ አንድ ባንድ አሳያችኋለሁ። እናንተ የምትጠቀሟቸው ስልኮች እንደ ሳምሰንግ፣ አይፎን፣ አንድሮይድ ያሉ ስልኮች በካሜራ ጥራት ደረጃ የተለያዩ ቢሆኑም እናንተ የቪዲዮ አቀራረጽ ሁኔታ ከተረዳችሁ አይቀር መቼም ኳሊቲ ቪዝ ቪዲዮ አትቀርጹም። እነዚህን ሁኔታዎች በሶስት አይነት መንገድ ልንገልጻቸው እንችላለን። አንደኛ ኤክስፖርሽንስ፣ ሁለተኛ የቪዲዮ ላይት አጠቃቀም፣ ሶስተኛ የቪዲዮ ሪዞሉሽንስ ማስተካከል። እናም በዚህ ቪዲዮ መጨረሻ ምስጢራዊ የሆነውን አንድ የቪዲዮ ኳሊቲ የምጨምርላችሁን ነገር እነግራችኋለሁ። ነገሩን ሳላዝረዝም ቀጥታ ወደ ቪዲዮ። አንደኛ ላይ እንደተነጋገርነው የቪዲዮ ኤክስፕሬሽንስ ሲሆን ኤክስፕሬሽንስ ማለት የብራይትን መጠን መቀነስ ወይም መጨመር የሚያስችል ነገር ሲሆን በካሜራዎችም ሆነ በስልኮችም ይሄ ነገር በቀጥታ ማስተካከል ትችላላችሁ። እኔ የምጠቀመው የካሞን 20 ስልክ ሲሆን ይህንን በመጠቀም የብራይትነስ መጠን መቀነስ መጨመር እችላለሁ። እንደምትመለከቱት የስልካችሁ ካሜራ ከፍታችሁ ለመቅረጽ ካዘጋጃችሁ በኋላ የስክሪናችሁን ጫን አድርጋችሁ ይዛችሁት የብራይትነስ መጠን መቀነስ መጨመር ትችላላችሁ ማለት ነው። በሁለተኛ ደረጃ የላይት አጠቃቀም ነው። ላይት ማለት ያው ብርሃን ማለት ነው። የላይት አጠቃቀም በቀላል መንገድ የራሳችሁን ላይት ማዘጋጀት ትችላላችሁ። እኔ ያው ስፖቶ ላይት የለኝም። ይህንንም ያለ ምንም ብር የራሳችሁን ላይት እንዴት እንደምታዘጋጁ ይነግራችኋለሁ ማለት ነው። ያው እንደምታዩት የስቱዲዮ ላይ ነው ያለሁት። ይህ የስቱዲዮ በኖርማል አምፖሎች ነው የተሰራው። ይህንን ኖርማል አምፖል ተጠቅመን የራሳችንን ስቱዲዮ እንዴት እንደምናሳምር አሳያችኋለሁ። ሌትስ ጎ። እንደምትመለከቱት የስቱዲዮ እንደዚህ ይመስላል። ምንም የተወሳሰበ ነገር የለም። ያለ ምንም ወጪ የራሳችሁን ስቱዲዮ በኖርማል አምፖል ብቻ ማሰማመር ትችላላችሁ። በቪዲዮ ላይ ያለው የኳሊቲ መጠን በጣም ይጨምራል ማለት ነው። እኔ የምጠቀመው 4 አምፖል ነው። አምፖሎቹን ስቀንስና ስጨምር የቪዲዮ ላይ ያለውን ኢፌክት አንድ ጊዜ ላሳያችሁ። አሁን ያሳያችሁ በአንድ አምፖል ብቻ የቪዲዮ ላይ ያለው የኳሊቲ መጠን ሲሆን በሁለተኛ አምፖል ስንጨምርበት ያለው የቪዲዮ ኳሊቲ እና ያለን ሁለተኛው ስንጨምርበት ያለው የኳሊቲ ኢፌክት በጣም በጥሩ ሁኔታ ያለው የቪዲዮ ኳሊቲ እንደምታዩት በጣም በጥሩ ሁኔታ ይቀርጻል ማለት ነው። አንዱን ጨምሬ ላሳያችሁ። እንደምታዩት በሶስተኛ ደረጃ ላይ የጨመርነው ከታች በኩል ያለውን የኖርማል አምፖሉን ከጨመርን በኋላ የሻዶው መጠንን በጣም ቀንሶልኛል ማለት ነው። ከዚያም አራተኛ ስንጨምርበት ያለውን የቪዲዮ ኳሊቲ እና ያለን አራተኛ ዙር የአምፖል መጠን ስንጨምርበት ያለው የቪዲዮ ኳሊቲ አይነገርለትም። እንደምታዩት በቪዲዮአችን ላይ በጣም የቪዲዮ ኳሊቲ ጨምሮልኛል ማለት ነው። እንደምታዩት 4 አምፖሎችን እኔ ገጥሜያለሁ ማለት ነው። ይህም የሚጠቅማችሁ ነገሮች አንድ ባንድ ትመለከታላችሁ። መቼም ቢሆን 4 አምፖል መጠቀማችሁን እንዳትረሱ። አምፖሎቹ አንድ በኩልና ከታችና ከላይ ናቸው የሚቀመጡት። በ4 በኩል ነው የሚቀመጡት። እነዚህን አምፖሎች በማቀጣጠም የቪዲዮ ኳሊቲ መጨመር ትችላላችሁ። እንደተመለከታችሁት የቪዲዮ ላይ የሚኖራቸው የነዚህ ጥቅሞች በጣም በቪዲዮ ላይ ኢፌክት ያሳድራሉና እነዚህን በትክክል እንደኔ አስተካክላችሁ የተጠቀማችሁ የራሳችሁን ቪዲዮ ኳሊቲ መጨመር ትችላላችሁ።
እናም በመጨረሻ ላይ እሰጣቸዋለሁ ያልኩትን የቪዲዮ ኳሊቲ የሚጨምር ኤዲቲንግ ላሳያችሁ። ቀጥታ ከቀረጻችሁት በኋላ ወደ ካፕካት ትገባላችሁ። ወደ ካፕካት ከገባችሁ በኋላ ኒው ፕሮጀክት የሚለውን ነክታችሁ የራሳችሁን ቪዲዮ የቀረጻችሁትን ታስገቡለታላችሁ። ከዚያም በመቀጠል የቪዲዮ ኳሊቲ ፎርሙላዎችን በጥቂቱ ላሳያችሁና ይህንን የምንጠቀምበትን አንዱን የውሸት ላይት ላሳያችሁ። ቀጥታ ታም ላይኑን ከነካችሁት በኋላ ከታች የምንጠቀምባቸውን ቱሎች ያመጣልናል። ከዚያም ስክሮል እያደረግን ወደ ራይት በኩል እንሄዳለን። ከዛም እዚች ጋር እንደምትመለከቷት ሪል ላይት የምትል ነገር አለች። እሷን ነገር ነክታችሁ ወደ ውስጥ ትገባላችሁ። ከዚያም አምቢየንት የምትል ነገር አለች። እዚች ጋር ቴል ባክ ላይት የምትል ነገር አለች። እሷን ነክተን እናስተካክላለን። እዚች ጋር አፕላይንግ የፊቸር የሚል ነገር አለ። ዋን ፊቸር የሚለው ይህ ቁጥሩ እስከሚያልቅ ድረስ መጠበቅ አለባችሁ። ራይት ብሎልኛል። ከዚያም በመቀጠል እዚች ጋር አሁን ቴል ባክ ላይት የምትለው ነገር በመጀመሪያ ነክተን ነበረ። እዚች ጋር ኤዲት ማድረጊያ አይከን አለች። እሷን ነክተን እናስተካክላለን። እዚያም እዚች ጋር የቴፕ የሚለውን ፖይንት ላይ እናደርጋለን። የከለር እኔ የምመርጠው ቀይ ነው። ቀይ ላይ አደርጋለሁ። ከዚያም ኢንቴንሲቲ የሚል ነገር አለ። ኢንቴንሲቲውን ወደ 60 አካባቢ አድርጉት። 60 ላይ አድርጌያለሁ። ራዲየስ የሚለውን በ52 ላይ አድርጉት እና ዲስታንስ የሚለውን 19 ላይ አድርጉት። ሃይላይቱንም 19 ላይ አድርጉት። ብራይትነስ ወደ ኦልሞስት ወደ 77 አካባቢ ታደርጋላችሁ። ከዚያም ኦብጀክት የሚል ነገር አለ። ከነዚህ ከሶስቱ ቦዝ የሚለውን እንመርጣለን። የላይት ዋንን አስተካክለናል። ከዚያም ላይት ቱ እናስተካክላለን። እንደዚሁ ነው። እኔ ለላይት ቱ የምጠቀመው ለላይት ቱ የምጠቀመው አረንጓዴ ነው፣ ሰማያዊ ነው። ሰማያዊ ይጠቀማለሁ። ከዚያም ኢንቴንሲቲ አሁንም 60 ላይ አድርጉት። ራዲየስ የሚለውን 52 ላይ ታደርጋላችሁ። ዲስታንስ የሚለውን 19 ላይ አድርጉት። አሁንም ሃይላይቱን 19 ላይ ታደርጋላችሁ። ብራይትነሱን ወደ 77 አካባቢ ታደርጋላችሁ። ኦብጀክት የሚለውን አሁንም ቦዝ ላይ ታደርጋላችሁ። ከዚያም የላይት ስሪ ታስተካክላላችሁ ማለት ነው። እኔ ለላይት ስሪ የሚጠቀመው ብጫ ነው ወይም ኦሬንጅ አካባቢ የሚጠጋው ነው። ቴፑን ወደ ፖይንት ላይ ታደርጋላችሁ። ኢንቴንሲቲውን ወደ 60 አካባቢ ታደርጋላችሁ። ራዲየሱን 52 ላይ ታደርጋላችሁ። ከዚያም ዲስታንሱን 19 ላይ ታደርጋላችሁ። ሃይላይቱን 52 አካባቢ ታደርጋላችሁ። ብራይትነሱን አሁንም ወደ 77 ታደርጋላችሁ። ኦብጀክት የሚለውን ባክግራውንድ ላይ ታደርጋላችሁ።
የላይቱን ሰርክል የሚመስለውን እነርሱን ላይቶችን የምንቆጣጠርበትን ያዞረን እኛ በምንፈልግበት መንገድ የራሳችንን ላይት እናስተካክላለን ማለት ነው። እኔ እንደዚህ አድርጌ አስተካክያለሁ። እናንተ በምትፈልጉት መንገድ እያስተካክላችሁ ቪዲዮአችሁን ማሳመር ትችላላችሁ። በስክሪኑ ላይ በምታየው በእንደዚህ ምስሎች ያስተካከላችሁ በራሳችሁ መንገድ ማስተካከል ብቻ ነው። ምንም የሚከብድ ነገር የለም። ይህ ቪዲዮ የሚጠቅማችሁ በቤት ውስጥ እየሰራችሁ በዩቲዩብ አፕሎድ የምታደርጉ ልጆች ናችሁ። ይህንን በመጠቀም የራሳችሁን የዩቲዩብ ቪዲዮ በቀላል መንገድ ኳሊቲ መጨመር ትችላላችሁ። በውጪ ወይም በመንገድ ላይ ለሚሰሩ ልጆች እንዴት የራሳችሁን ቪዲዮ ኳሊቲን መጨመር እንደሚችሉ ካላወቃችሁ በኮሜንት ጠይቁኝ። አንድ ባንድ አሳያችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ፒስ።